ችግር ቢያሰቃያቸው ለልጇ የምታጎርሰው ነገር ብታጣ ነበር የአይኗ ማረፊያ የሆነውን አንድ ልጇን ጥላ እንጀራ ፍለጋ ወጣ በዛው ይቀረችው። ኦኬ የእናት ናፍቆትና ስስት ያንገላታው ወጣት ችግር ቢያሰቃያቸው ለልጇ የምታጎርሰው ነገር ብታጣ ነበር የአይኗ ማረፊያ የሆነውን አንድ ልጇን ጥላ እንጀራ ፍለጋ ወጣ በዛው ይቀረችው። ግን እኮ ምንም ቢሆን ልጇን ጥላ መሄድ የለባትም እንደኔ ቲንኪንግ ማለት ነው። ትመጣለች በሚል ጉጉትና ተስፋ ብዙ ጠበቃት። እሷ ግን ልትመለስ አልቻለችም። አይቶ የማይጠግባት እናቱን በወጣችበት ስትቀር ናፍቆቷን መቋቋም አቃተው። እንዲህም እያለ ዓመታት አለፉ። አደገ መቀመጥ አላስችለው እናቱን ወጥቶ መፈለግ እንዳለበት ወሰነ። ነገር ግን እዚህ ሰፊ ሀገር የት ብሎ ሊፈልጋት እንደሚችል አያውቅም ነበር። የት ብዬ ልፈልግሽ ከየት ስለሚሽ ብሎ በሐሳብ ባከነ። ቆራጣ የት ብሎ ይፈልጋት እግሩ ወዳመራበት ቦታ ሊፈልጋት ወጣ። ኧረ እስቲ እግዚአብሔርን አንዴ የእናትን ፍቅር ኮሜንት ላይ ገለጹልኝ በእናታችሁ። በቃ የትም ተሰደ መፈለግ አለብህ እግዚአብሔር። እኔ አልተኛም ሁላ። እሺ ብሬክ ሊያደርግ ነው እዚህ ጋር። እሺ ኧረ ሂድ በእናትህ ምን መቀመጥ ነው። ብዙ መንገድ ከተጓዘ በኋላ ሰፊ ወደሚባል ከተማ ገባ። ምን ማድረግ እንዳለበት አላወቀም። ወደ ከተማ ገባ። ግራ ተጋባ። ምክንያቱም እሱ ያደገው ትንሽ የምትባል ገጠራማ ቦታ ነበር። እንዲሁ እየዞረ ፎቶዋን ለሰዎች ማሳየት ጀመረ እንጂ ኧረ ከተማ ማለት ሰፊ ነገር እኮ ነው። እንዴ ከዚህ አቋታል አባቴ ቢያት ራሱ እኮ አትኩሮ ላላያት ምን በቀን ውስጥ 1000 ሰው ያለው እኮ እንዴት ያቋታል። ተስፋ ያጣ በመሄዱ ይበልጥ ተጎዳ። አገኛታለሁ በሚል ተስፋና ናፍቆት እናቱን ፍለጋ የወጣችው ነፍስ ማረፊያ አጣች። ከብዙ ድካም በኋላ ይህንን ያስተዋለ አንድ ወጣት ወደሱ ጠጋ ብሎ ለስለስ ባለ ድምጽ የሺ ግርማ ልጅ ነህ ይለዋል። እሱም ደስታና ጥርጣሬ በተሞላ ስሜት ውስጥ ሆኖ አዎ እናቴን ታውቃታለህ ይለዋል። እሱም ቀበል ሊያደርግና በጎን ሳልፍ ነበር የእናትን ስም ስትጠራ የሰማው ይለዋል። እሱም በጣም በመደሰት እናቴ ወዳለችበት ቦታ ወሰደኝ ይለዋል። ወይኔ በእናታችሁ የሆነ ነገር እንዳያረጉ። ከተጓዙ በኋላ እናቱን የማየት ጉጉት አላስችል ቢለው አልደረስንም ብሎ ይጠይቀዋል። ደርሰናል ካለው በኋላ ጠበብ ወዳለች መንገድ ውስጥ ይገባሉ። ለምን ይገባል? እሱ እንደዚህ አይነት ነገር እኮ መንቃት አለበት። ኧረ በእግዚአብሔር አንዳንድ ሰው ግን ድንገት ሳያስበው ከጀርባ በዱላ ተመቶ ይወድቃል። እነሱም በከረጢቱ ስንቅ ትሆነኛለች ብሎ የያዛትን ሳንቲምና ልብስ ዘርፈውት ይሰወራሉ። አንዳንድ ሰው ለራሱ የሚያክል ችግር ውስጥ እያለ ማስተዋል ጀመረ። ስንቅ ይሆነኛል ብሎ የያዘው ሁሉ ነገር ተወስዶበታል። እጅግ በጣም አዘነ፣ ልቡ ተሰበረ። የእናቱን ፎቶ ከደረት ኪሱ በማውጣት ካየ በኋላ ወደ ሰማይ እየተመለከተ ሰቅሰቅ ብሎ አለቀሰ። አንዳንድ ገገማ ህሊና ሳይሆን በቃ በጣም በቃ ወረደ ህሊና ያለው ሰዋል እንደዚህ አይነት ችግር ውስጥ እያለ አሁን እሱ ከሱ ከወሰደ ሳንቲም ሀብታም ያረጋው እኮ አሁን 100,000 ብር ቢሰጠው ራሱ ያርጅ ሀብታም አይሆንም እኮ ለሶስት ቀን ለአራት ቀን ቢደሰት ነው።